ታውቃላችሁ ለሰው ልጅ በጣም ከባድ የሚባለው ጊዜ እግዚአብሔር ሲቆጣ እንኳን አይደለም። ከዛ በላይ ከእግዚአብሔር ቁጣ በላይ ለሰው ልጅ በጣም ከባድ፣ አስጨናቂ፣ አስደንጋጭ ጊዜ ነው ብዬ የማስበው እግዚአብሔር ጸጥ ሲል። ምክንያቱም እግዚአብሔር ሲቆጣ ቢያንስ የእግዚአብሔርን ሐሳብ ምን ማለት እየፈለገ እንደሆነ በቁጣ ውስጥ እየተናገራችሁ ነው። በንስሐ እንኳን የመመለስ እድል እንዳላችሁ ማሳያ ነው። እግዚአብሔር ጸጥ ሲል ግን ምን ታደርጋላችሁ? እግዚአብሔር ዝም ሲል ግን ወዴት ትገባላችሁ? መግቢያ ቀዳዳው ይጠፋባችኋል። ሁሉ ነገር ግራ ያጋባችኋል። ትጸልያላችሁ፣ የሚሰማ የለም። ትጮኻላችሁ፣ የሚያይ የለም። ታነባላችሁ፣ እንባችሁ እንደ ጎርፍ ይወርዳል። ምንም ግን ምላሽ አይኖርም። በዚህ ሰዓት ነው ታዲያ ክብደቱን የምትረዱት። እግዚአብሔር ጨክኖ ፊቱን ያዞረባችሁ ይመስላችኋል። በድቅድቅ ውስጥ እንዳለ አስጨናቂ የበረሃ ስቃይ ውስጥ እንዳለ ነፍስ ትሆናላችሁ። የነፍስ ባዶነት፣ ዝምታ እንዴት አይነት አስከፊ ነገር እንደሆነ ልነግራችሁ አልችልም። የእግዚአብሔር ጸጥታ እጅግ በጣም አስፈሪ፣ ከተረዳችሁት ደግሞ በጣም ጥልቅ መልእክት ያለው ሚስጥር ያለው ደግሞ ውበትም ያለው ነገር ሊሆን ይችላል። ታዲያ ግን አንድ ነገር ልብ በሉ። እግዚአብሔር ጸጥ አለ ማለት አላየም፣ አልሰማም ወይ እሱ የለም ማለት አይደለም። ይልቁንስ በዝምታ ውስጥ እያስተላለፈ ያለው አንዳች መልእክት አለ። ያንን መልእክት አንተ ተረድተዋል ወይ? ወይስ እግዚአብሔር ጸጥ ያለበት ምክንያትን አውቀዋል ወይ? ካለበለዚያ ግን አንተ ራስህ ልትሆን ትችላለህ እግዚአብሔርን መስማት ያቃተ የሚል ድምዳሜ ጋር እንደርሳለን። በዚህ ቪዲዮ እግዚአብሔር ጸጥ ሊልባቸው የሚችሉ ምክንያቶችና በእግዚአብሔር ዝምታ ወቅት ደግሞ እኔና እናንተ ማድረግ ያለብንን 5 ፕሪንሲፕሎች፣ መመሪያዎች እነግራችኋለሁ።